ሸኔ የተሰኘው ታጣቂ ቡድን ከአርቲስት ሃጫሉ ሁንዴሳ ግድያ ጋር የተቀናጀ ጥቃት በአማራ ክልል መፈጸሙን የክልሉ ርዕሰ መስተዳድር ተመስገን ጥሩነህ ተናገሩ። በጥቃቱ ምላሽም የጥቃት አድራሽ ቡድኑ መሪ ሲገደል ሌሎች ተጠርጣሪ ግብረ አበር ታጣቂዎች ከነጦር መሳሪያዎቻቸው በቁጥጥር ስር መዋላቸውንም ተናግረዋል። በአማራ ክልል ኦሮሞ ብሔረሰብ ዞን ባለ አንድ ወረዳና በባቲ ከተማ ከአዲስ አበባ ጥቃት ጋር የተያያዘ ጥቃት በሸኔ ታጣቂ ቡድን መፈጸሙን የክልሉ ርዕሰ መስተዳድር ተመስገን ጥሩነህ ለኢዜአ በሰጡት መግለጫ ላይ ተናግረዋል። ድርጊቱ ከአዲስ አበባው የአርቲስት ሃጫሉ ግድያ ጋር የተያያዘ ተልዕኮ በተሰጣቸው ኃይሎች ተመሳሳይ ድርጊት ለመፈጸምና በአካባቢው ሽብር ለመፍጠር ያለመ ሙከራ እንደነበርም አብራርተዋል። ተማላይ ደቡብ ወረዳ ላይ የሸኔ ግሩፕ ታጣቂዎች ተደራጅተው ከተማዋን ለማጥቃት ህዝቡን ለማሸበር ተመሳሳይ ድርጊት ለመፈጸም ተልዕኳቸውን ለመፈጸም ያደረጉት ሙከራ አለ። ይሄ ታጣቂውን ቡድን መሪ ከመግደል ጀምሮ ሌሎችም በርካታ መሳሪያዎችና እንዲሁም ደግሞ ተጠርጣሪዎች አብረው በተኩስ የነበሩ የተያዙ አሉ። ዓላማቸው ከዚህ አዲስ አበባ ከተፈጸመው ድርጊት ጋር በተያያዘ ተልዕኮ የተሰጣቸው መሆኑን አረጋግጠናል። ዋናው የቡድናቸው መሪም በተደረገ የተኩስ ልውውጥ ተመቷል። የጸጥታ ኃይል አንድ ፖሊስ አባል የቆሰላለ እንዲሁም በዚያው በተመሳሳይ ቀን ምሽት ላይ ባቲ ከተማ ላይ ሆቴል ላይ ይዝናኑ በነበሩ ሰዎች ላይ ንጹሃን ዜጎች ላይ ቦምብ በመወርወር 5 ሰዎችን አቁስለዋል። ሰዎች በመልካም ጤንነት ላይ ነው ያሉ። ነገር ግን ዓላማው ከዚሁ ከአዲስ አበባ ጋር የተያያዘ ጉዳይ እንደሆነ አረጋግጠናል። ተጠርጣሪዎችን በሁሉም አካባቢ ይዘን አስፈላጊውን እርምጃ ወስደናል። ለውጡን የማይቀበሉ ኃይሎች እና ለውጡ የመጣባቸው ኃይሎች እነዚህን ድርጊቶች እንደሚፈጽሙ በተለያየ ጊዜ ሲዝቱ እንደነበሩ ይታወቃል። አርቲስቱን ታርጌት ያድርጉ እንጂ ዋና ሁኔታቸው አዲስ አበባ ከተማ ላይ ጀምረን አዲስ አበባ ከተማ ላይ እንጨርሳለን ያሉትን ያመጽ ድግስ እና ስልጣን በአቋራጭ መያዝ ሁኔታዎችን ለማስፈጸም ያደረጉት እንደሆነ እንገነዘባለን። እነዚህ ኃይሎች በተለያየ ጊዜ በሰው ሕይወት ላይ እና በንብረት ላይ በርካታ ጥፋቶች ሲያደርሱ ነበር። አሁንም ተመሳሳይ ድርጊቶችን ከዚህም በበለጠ ሁኔታ ጥፋት ማድረስ ብቻ ሳይሆን የመንግስትን ስልጣንም በኃይል ለመቆጣጠር ያደረጉት ሴራ መሆኑ የተጋለጠበት ሁኔታ አለ። ጥቃቱ እንደ ሀገር ግጭት ለመቀስቀስ ብሎም ለዘመናት በአብሮነት የኖሩ የአማራና የኦሮሞ ህዝቦችን እርስ በርስ በማጋጨት የተሴረ ድርጊት ስለመሆኑም ተናግረዋል። ርዕሰ መስተዳድር ተመስገን ጥሩነህ ድርጊቱ ለውጡ የመጣባቸውና ለውጡን የማይቀበሉ ኃይሎች የጥፋት ድግሱን አዲስ አበባ ጀምረው አዲስ አበባ እንደሚጨርሱ ሲዝቱበት የነበረ አካል እንደሆነም ነው የተናገሩት። በሰውና በንብረት ላይ ጉዳት እንዲደርስ የሚሰሩ ኃይሎች በአቋራጭና በኃይል የመንግስትን ስልጣን የመቆጣጠር ዓላማቸውን ለማሳካት ያደረጉት ሙከራ እንደሆነም ነው አቶ ተመስገን ያብራሩት። እጅግ በተደጋጋሚ እነዚህ አይነት ጉዳዮች የሚሰሩ ሰዎች ዋናው ታርጌት የሆኑ ሰዎች በዚህ ለውጥ ተጠቃሚ የሆኑ ከዚህ በፊት አሸባሪ ይባሉ የነበሩ አሁን ደግሞ ጊዜ ሰጧቸው ጊዜ ሰጠን ብለው ይህን ለውጥ እኛንን ያመጣን ብለው መንግስትን የሚገዳደሩና ራሳቸው እንደ መንግስት የሚቆጥሩ እና ሌሎችም እንዲሁ ከዚህ አፈንግጠው የወጡ ከብልጽግና ፓርቲ ከኢህአዴግ ሪፎርም አፈንግጠው የወጡ አካላትም ተጨምረውበት በተጠና ሁኔታ እየተደረገ ያለ ሴራ እንደነበረ በተደጋጋሚም አስገንዝበናል። በተደጋጋሚ የሚታወቅ ነገር ነው። እነዚህ ጉዳዮች በየጊዜውም ቢሆን ህግና ስርዓት ስናስከብር ከዚህ በኋላ መንግስት የሸረሪት ድሩ ላይ ብቻ ሳይሆን ሸረሪቷ ላይም ትኩረት አድርጎ እንደሚሰራ በዚህ አጋጣሚ ማረጋገጥ ፈልጋለሁ። ምንጊዜም ቢሆን የሸረሪት ድር ሸረሪት እስካለ ድረስ በየቦታው መተብተቡ አይቀርም። ዋናው ሸረሪቷ ስለሆነ የሸረሪት ድሩን የምሰራው ሸረሪቷ ላይ ትኩረት አድርጎ ምርመራውን በደንብ አጠናክሮ የህግና ስርዓት ማስከበሩን እንዲሰራ ከፌዴራል መንግስት ጎን የክልላችን መንግስት እንደሚቆምና የክልሉ መንግስት በየትኛውም አካባቢ ህግና ስርዓት ለማስከበር የሚደረጉ ጥረቶችን በራሳችን በክልላችን የምናስፈጽም ይሆናል።